ያነበበ ሰው፣ የተረዳ ሰው፣ የተማረ ሰው፣ ዘመኑ የገባው የሰለጠነ ሰው ይችን ቤተክርስቲያን ያደንቃል። ከተሜነት ትክክል መስሎን ከተሜነትን ብቻ ተከትለን ገጠርነትን አጥፍተናል፣ ተፈጥሮን አጥፍተናል፣ ኦሪጂናሊቲን አጥፍተናል፣ መነሻን አጥፍተናል፣ የመጀመሪያ ነገሮቻችንን አጥፍተናል። ማር መብላት በሚገባን ዘመን ስኳር እንድንቅም ተገደናል። ቅቤ ማግኘት በሚገባን ዘመን ሙዝ ቅቤ ነው ተብሎ እንዲሸጥልን እንድንታለን ተገደናል። በነገራችን ላይ እቺ ቤተክርስቲያን የጥንቱን ስርዓት የጥንቱን ትውፊትና ቀኖና ከለቀቀች ዓለም ይጠፋል። ደግሜ የማረጋግጥላችሁ ነገር ዓለም ይጠፋል። በዓለም ላይ በጣም ትልቅ ጥቅም የሚባለው መከልከል ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። የጾም ጥቅም በሚል ርዕስ ቆይታ እናደርጋለን። በአጭር ደቂቃ ለማጠቃለል እንዲመቸኝ በማሰብ ነው በዚህ ርዕስ መነሳት የፈለግኩት። አንደኛ፣ ሁለተኛ ደግሞ አሁን ያለንበት ወቅት ጾም ሐዋርያት ወይም በተለምዶ የሰኔ ጾም እየተባለ የሚጠራው ጾም መግቢያ ላይ የመጀመሪያው ሳምንት ላይ ስለሆንን ስለ ጾም ትንሽ ነገር ማወቅ አለብን ብዬ ስለማስብ ነው። ሶስተኛው ስለ ሰኔ ጾም ወይም ደግሞ ስለ ጾም ሐዋርያት በአንዳንድ ሰዎች ያለው ምልከታ የተሳሳተ ስለሆነ እሱንም ለማረም እንድትችሉ እናንተ ለሌሎችም እንድትናገሩ ለማድረግ ጭምር ነው። ብዙ ሰው ከሰባቱ አጽዋማት ውስጥ እየመራረጠ ይሄኛው የቄስ ጾም፣ ይሄኛው የመነኩሴ፣ ይሄኛው ቄስ የገደለ፣ ይሄኛው መነኩሴ የገደለ፣ ይሄኛው ከዚህ ዓመት በላይ፣ ይሄኛው ከዚህ ዓመት በታች እያሉ እያደሉ አንዱን ጾም ከሌላው ጾም እያበላለጡ የሚያስተምሩ የሚናገሩ ስላሉ ይሄ ትክክል እንዳልሆነ ለማሳየትም ጭምር ነው። ይሄ ሳምንት እንደሚታወቀው በዓለ ጰራቅሊጦስ፣ መዋዕለ ጰራቅሊጦስ፣ ዘመነ ጰራቅሊጦስ፣ ዘመነ መንፈስ ቅዱስ እየተባለ የሚጠራ ሳምንት ነው እና ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የመጀመሪያው ስራ ያደረጉት ጾምን መጾም ነው። አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ እንደ ጾመው ሁሉ ከዚያ አስቀድሞ ነቢያት እነ ሙሴ፣ እነ ዕዝራ፣ እነ ኤልያስ፣ እነ ሄኖክ ሌሎቹም ደጋጎቹ አባቶች በጎ ነገር ደግ ነገር ከተደረገላቸው በኋላ ወይም እንዲደረግላቸው ያሳዩን ምልክት ያስቀመጡልን አብነት ጾም መጾም ነው። በዚህም መሰረት ሐዋርያት በብሉይ ኪዳን ከነቢያት በሐዲስ ኪዳን የሕግ ሁሉ መሪ ሰሪ ባለቤት ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩት ጾምን ስለሆነ የመንፈስ ቅዱስን ጸጋ በተቀበሉ በማግስቱ ጾምን ጀምረዋል። በዚህ ምክንያት ይሄ ወቅት ይሄ ጾም ጾመ ሐዋርያት የሐዋርያት ጾም እየተባለ ይጠራል። ዘመነ መንፈስ ቅዱስ፣ በዓለ መንፈስ ቅዱስ፣ መዋዕለ ጰራቅሊጦስ እየተባለ የሚጠራው እስከዚህ ሳምንት ብቻ ሳይሆን እስከ 15 ቀን አጠቃላይ ነገረ መንፈስ ቅዱስ እየተነገረ የሚቆይበት ነው። ምናልባት በዚህ መናገር ፈልጌ ግን በተደጋጋሚ ትምህርት ተሰጥቷን ብዬ ስላሰብኩኝ ምናልባትም እንዳላሰለች ሰዎችንና በሚል ከዚህ ይህንን ቆርጬ
ወደ ጾም እመጣለሁ። ዋናው ነጥብ ግን ጾም ራሱ የመንፈስ ቅዱስ ምሪት፣ የመንፈስ ቅዱስ መልእክትና ውሳኔ እንደሆነ ግን እንዲታወቅ ያስፈልጋል። ጾም ምንድን ነው? የጾም ጥቅምስ ምንድን ነው? ከፍትሐ ነገሥት አንጻር ፍትሐ ነገሥት አንቀጽ 15 ላይ ሙሉ ስለ ጾም ይናገራል። የጾምን ጽንሰ ሐሳብ፣ የጾምን ጥቅም ያብራራል። እኔ ከዚያ ውስጥ 7 ነገሮችን ብቻ አውጥቻለሁ። 7ቱንም ጊዜ ከበቃ ልንዘረዝር እንችላለን። እንደ ሁኔታው ግን ጥቂቶቹን ነጥቦች ዋና ዋና የምላቸውን ብቻ አስቀምጣለሁ። በተለይ ደግሞ በጣም ብዙዎቻችሁ ወጣቶች ስለሆናችሁ እንድትረዱኝ የምፈልገው በዚህ አንቀጽ እያንዳንዱ ቤተክርስቲያን የምትሰራው ስራ ለማን ጥቅም ነው፣ ለምን ጥቅም ነው፣ መጨረሻውስ ምንድን ነው የሚለውን እሱ እንድትረዱ ነው። በተለይ ደግሞ በዚህ ዘመን እነዚህን ነገሮች ደጋግሞ ማስረዳት የሚያስፈልግበት ምክንያት የቤተክርስቲያን ስርዓት ያረጀ የሚመስለን ዘመናዊነትን እየተከተልን ጊዜውን እየተከተልን ዘመኑን እየተከተልን የቤተክርስቲያኒቱን ስርዓት ትውፊት ቀኖና የማያስፈልግ የማይረባ የማይጠቅም እየመሰለን በተሳሳተ መንገድ እየተረዳን ቤተክርስቲያንን እየረገጠ የሚወጣው ብዙ በመሆኑ ምክንያት ደጋግሞ መናገር አስፈላጊ ስለሆነ ደግሞ በትክክል ዘመኑን ካወቃችሁትና ከተረዳችሁት ቤተክርስቲያኗን ታመሰግኗታላችሁ። እውነት ነው የምላችሁ። ያነበበ ሰው፣ የተረዳ ሰው፣ የተማረ ሰው፣ ዘመኑ የገባው የሰለጠነ ሰው ይችን ቤተክርስቲያን ያደንቃል። ደግሜ እላለሁ፣ ያነበበ ሰው፣ የተማረ ሰው፣ የተረዳ ሰው፣ ያወቀ ሰው በዚህ ዘመን ይችን ቤተክርስቲያን ያደንቃል። አንዳንድ ነገሮችን ስተናል። ከተሜነት ትክክል መስሎን ከተሜነትን ብቻ ተከትለን ገጠርነትን አጥፍተናል፣ ተፈጥሮን አጥፍተናል፣ ኦሪጂናሊቲን አጥፍተናል፣ መነሻን አጥፍተናል፣ የመጀመሪያ ነገሮቻችንን አጥፍተናል። ማር መብላት በሚገባን ዘመን ስኳር እንድንቅም ተገደናል። ቅቤ ማግኘት በሚገባን ዘመን ሙዝ ቅቤ ነው ተብሎ እንዲሸጥልን እንድንታለን ተገደናል። ለምን? ገጠሬነትን ንቀን ከተሜነትን ተከትለናል። ስልጣኔ የመሰለንን ነገር እየተከተልን ጥሩውን ነገር እየረገጥን የነበረውን ነገር እያጠፋን ዛፎቹን እየጨፈጨፍን ትንፋሻችንን እያቋረጥን ለበሽታ ለካንሰር እየተጋለጥን የመጣንባቸው ምክንያቶች እነዚህ ናቸው። ተፈጥሮን በማጥፋታችን ምክንያት የኋላ ተመልክታችሁ እንደሆነ ወደ ኋላ ሂላችሁ ብትመለከቱ በጣም ብዙ ነገሮች 80 ዓመት 90 ዓመት 100 ዓመት ከዛ በላይ አባቶቻችን ምንም የተመጣጠነ ምግብ የሚባለውን እኛ ምንዘረዝረውን ሳያገኙ ለዓመታት በጤንነት ይቆያሉ። እኛ በ40 ዓመት በ50 ዓመት እንቀሰፋለን። 60 70 ዓመት ከዛ በላይ እንኳን ብንኖር ከብዙ መድኃኒት ጋር ነው፣ ከብዙ በሽታ ጋር ነው ምንኖረው። ለምን እንደዛ እንደሆነ ትጠይቃላችሁ? የምንበላቸው የታሸጉ ምግቦች የሰለጠንን እየመሰለን የተፈጥሮውን ነገር ትተን በፋብሪካ ብቻ ፕሮሰስ የተደረገውን በፋብሪካ ብቻ የተመረተውን ያንን እየፈለግን ከተፈጥሮ ጋር ስለተቆራረጥን በራሳችን እድሜያችን ላይ ወሰንን። በዚህ ምክንያት ለመቅሰፍት ተጋለጥን። ስለዚህ አንዳንድ ነገሮችን ወደ ኋላ መለስ ብሎ ማየት ይገባል ማለት ነው። ከተፈጥሮ ጋር ራስን ማስተሳሰር ይፈልጋል ማለት ነው። ይሄን ደግሞ ለመረዳት ራሷን ቤተክርስቲያኒቱን መረዳት ይፈልጋል። ይቺ ቤተክርስቲያን ጥንታዊነትን ይዛ ለዚህ ነው ለአንዳንዱ ያረጀች የምትመስለው፣ ለወጣቱ በወጣቱ ቋንቋ ኦልዲሽ የምትመስለው ቤተክርስቲያን ለዚህ ነው። በነገራችን ላይ ይቺ ቤተክርስቲያን የጥንቱን ስርዓት የጥንቱን ትውፊትና ቀኖና ከለቀቀች ዓለም ይጠፋል። ደግሜ የማረጋግጥላችሁ ነገር ዓለም ይጠፋል። በዚህ ዘመን መጠለያ ይቺ ቤተክርስቲያን ናት። መርከብ ይቺ ቤተክርስቲያን ናት። የታሪክ መገኛ፣ የባህል መገኛ፣ የትውፊት መገኛ፣ የጥንት ማንነት መገኛ፣ የጥንቱን ምልክት ይዛ የተገኘች ይቺ ቤተክርስቲያን ናት። ይቺ ቤተክርስቲያን ዝም ብትል ሙሉን ትታ የቀድሞውን ማንነቷን ትታ ይህንን ዘመን ብትመስል ታሪክ ይጠፋ፣ ባህል ይጠፋ፣ ወግ ይጠፋ። እኔ ወጣቶች ደጋግማችሁ እንድታስቡ ትፈልጋለሁ። ነገም ከነገ ወዲያም ይህን ልደጋግም እችላለሁ። ግን ደግሞ ቤተክርስቲያኒቷ እንድትረዷ ትፈልጋለሁ። ከዘመን ጋር ከጥንቱ ከአባቶቻችን ጋር የምታገናኝ ይህች ቤተክርስቲያን ነው። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 16 እና 17 ላይ እኔ አንድ የሚገርመኝ ቃል አለ። ቅዱስ ዮሐንስ መጥምቅ የተላከበትን ምክንያት መልአኩ ቅዱስ ገብርኤል ለዘካርያስ ሲነግረው የተናገረው አንድ ቃል አለ።
ዮሐንስ የሚባል ልጅ ትወልዳለህ፣ ብዙዎች በስሙ ደስ ይላቸዋል፣ በመወለዱ ደስ ይላቸዋል፣ በዚህ ምክንያት ዮሐንስ ይባላል፣ ደስታ ማለት ነው ካለ በኋላ ምክንያቱም ሲያብራራ ዮሐንስ መጥምቅ የሚወለድበት ምክንያት የልጆችን ልብ ከአባቶች ልብ ጋር እንዲያገናኝ ነው ይላል። ደግሞና ጠይቃቸዋለሁ። የልጆችን ልብ ከአባቶች ልብ ጋር እንዲያገናኝ ነው። የማንን ልብ? ከማን ልብ ጋር? ከአባቶች። አያችሁ፣ ያኔ የትውልድ ጋፕ ነበር ማለት ነው። ጄኔሬሽን ጋፕ ነበር፣ ስፒሪቹዋል ጄኔሬሽን ጋፕ ነበር ማለት ነው። የመንፈሳዊ ትውልድ ክፍተት ነበር ማለት ነው። በዛ ዘመን ጸጥ ረጭ ያለ ዘመን፣ ዮሐንስ መጥምቅ የነበረበት ዘመን፣ የሰበከበት ዘመን፣ ግንሳ ትውልዱ መርዛማ የነበረበት ዘመን፣ ክፉ የነበረበት ዘመን፣ መከፋፈል የነበረበት ዘመን፣ መለያየት የነበረበት ዘመን፣ ጭካኔ የነበረበት ዘመን፣ ጻድቅ የሚሰቀልበት ዘመን፣ ንጹህ የሚሰቀልበት ዘመን፣ ነቢይ ያልነበረበት፣ ካህን ያልነበረበት፣ መስዋዕት የተቋረጠበት፣ መቅደስ የተዘጋበት ዘመን ነበር። ዮሐንስ መጥምቅ የተገለጠበት ዘመን፣ የተወደደበት ዘመን፣ የመጣበት ዘመን በጣም ከባድ ዘመን ነበር። ዮሐንስ መጥምቅ ራሱ በበረሃ እንዲያድግ የተደረገው በዚህ ምክንያት ነው። ለምን? ከትውልዱ ጋር ቢያድግ ትውልዱ አይምሮውን እንዳይበርዘው እንዳያበላሸው እግዚአብሔር ባወቀ ዮሐንስን ከትውልዱ ከህዝቡ አውጥቶ ከአራዊት ጋር እንዲያድግ አደረገው፣ በጫካ እንዲያድግ አደረገው። ምክንያቱም ያኔ ትውልዱ አይምሮ ተበርዟል። አንዳንድ ዘመን እንደዛ ይሆናል። ትውልድ የሚበረዝበት፣ አይምሮ የሚበላሽበት፣ የሚበከልበት፣ ጭንቅ የሚሆንበት፣ ጭካኔ የሚሆንበት፣ ሰው የሚሰቀልበት፣ እናቶች የማይከበሩበት፣ ሽማግሌ የማይከበርበት፣ አገር ያቀና የማይከበርበት አንዳንድ ክፉ ዘመን አለ። እንደዛ አይነት ዘመን ሲመጣ መንቃት ይገባል። እንደ ክርስቲያን፣ እንደ ወጣት፣ እንደ ክርስቲያን፣ እንደ ተማረ ሰው፣ እንዳወቀ ሰው፣ እንደ ተረዳ ሰው መንቃት ይገባል። ከዛስ ይቺን ቤተክርስቲያን የተረዳ ሰው ልቡን ወደ አባቶቹ ይልካል። የአባቶቹ ልብ ምንድን ነው? አንድ ነው። የአባቶቹ ልብ የፍቅር ልብ ነው። የአባቶቻችን ልብ የንጹህ ልብ ነው። የአባቶቻችን ልብ ቅዱስ ልብ ነው። ልዩ ልብ ነው። የሚያበላ የሚያጠጣ የሚራራ የሚያዝን ልብ ነው። ይሄ ልብ ከነሱ ጋር ለማገናኘት ይችን ቤተክርስቲያን ማየት ይፈልጋል። በዚህ ምክንያት በዚህ ዘመን ቤተክርስቲያን መረዳት አብዝቶ ይፈልጋል። እውነቴን ነው የምላችሁ። መጠለያ ከፈለጋችሁ፣ መማፀኛ ከፈለጋችሁ ሌላ እረፍት ሌላ ቦታ አታገኙ። በቃ አታገኙ ነው የምላችሁ። ብትንከራተቱ የሰለጠነውን ዓለም እስከ ጫፍ ድረስ ብትዳስሱት፣ ብታዩት፣ ብታጠኑት ረፍት አታገኙ። ኢአማን የሆኑ ብዙ ናቸው፣ ግን ራሳቸውን ከፎቅ እየፈጠፈጡ የሚገሉት በዚህ ዘመን ብዙ ናቸው፣ ሁሉ እያልናቸው። ስለዚህ የጾም ጥቅም አንዱ ይህንን እንድንረዳ ቤተክርስቲያን የሰራችልን ስርዓት ነው። በጣም ጥቂቶቹን ነጥቦች በፍጥነት እናገራለሁ። የጾም ጥቅም ነው ርዕሳችን። አንደኛ የጾም ጥቅም መከልከል ነው። ፍትሐ ነገሥቱ እንዲህ ብሎ ያስቀምጠዋል። ጾምሰ ተከልኦተ ብእሲ እመብልዕ በጊዜ እውቅ በውስተ ሕግን ዘይት እዘዝ ለዘሐገጎ ለስርየተ አበሳ ወብዝሃ እሴት ፈቂዶ ኪያሁ ይላል። ጾም ማለት በታወቀ ጊዜ በተወሰነ ጊዜ በሕጉ መሰረት እግዚአብሔርን ወዶ ፈቅዶ ዋጋ ለማግኘት ከምግብ ከመብላት ከመጠጣት የሚከለከልበት ማለት ነው። ጾም ማለት የመጀመሪያው የጾም ጥቅም መከልከል ነው። እስኪ በሉ መከልከል በሉ። አሁን መከልከል ጥቅም አለው የለውም ብዬ ብጠይቃችሁ ግራ ልትጋቡ ትችላላችሁ። በነገራችን ላይ በዓለም ላይ በጣም ትልቅ ጥቅም የሚባለው መከልከል ነው። መከልከል የሚባል ነገር ከሌለ ምን እንደምንሆን ታውቃላችሁ? ልቅ ነው ምን ሆነ ህይወታችን ይጠፋል፣ እድሜያችን ይቃጠላል፣ ወጣትነታችን ይበላል፣ ሰውነታችን ይበላሻል። መከልከል ቢባል ነገር ከሌለ ለምሳሌ አንድ ሕፃን እሳቱን ሲያየው ቢያምረው እሳቱን መንካት እፈልጋለሁ ወይም እሳት ውስጥ መግባት እፈልጋለሁ ቢላችሁ ባትከለክሉት ሕፃኑ ሞተ፣ አለቀለት፣ ተጠበሰ፣ ነደደ። ስለዚህ መከልከል ያስፈልጋል። መከልከል የሚባል ነገር ከሌለ ዓለም ዝብህቅርቋ ይወጣል። ባለስልጣኑ ከሌላው ጋር፣ ሌላው ከባለስልጣኑ ጋር፣ ሌላው ቀርቶ መከልከል የሚባል ነገር ባይኖር ሊቃነ ጳጳሳት አይኖሩንም፣ መነኮሳት አይኖሩንም፣ ዲያቆናት አይኖሩንም፣ ቀሳውስት አይኖሩንም፣ አገልጋዮች አይኖሩንም። መከልከል የሚባል ነገር ከሌለ ተከልክለን ነው፣ ከብዙ ነገር ተከልክለን ነው ራሳችንን መጠበቅ የምንችለው፣ ከእግዚአብሔር ጋር አንድ መሆን የምንችለው። የጾም ኮንሰፕት እሱ ነው። ለተወሰኑ ጊዜያት ከጾም መከልከል፣
ለተወሰኑ ሰዓታት ከምግብ መከልከል፣ ከመብላት ከመጠጣት መከልከል እስከ 9 ሰዓት ለምሳሌ እስከ 9 ሰዓት። ከዛ 9 ሰዓት ላይ ሲሆን ከእንስሳት ተዋጽኦ ከእንቁላል ከስጋ ከነዚህ ከመሳሰሉት ነገሮች ውጭ ያለውን ምግብ በአግባቡ በስርዓት መመገብ መመጠን። ስለዚህ ጾም ማለት እሱ ነው፣ መከልከል። በተለይ ይህንን ዘመን ተመልከቱት። አሁን ያለንበት ዓለም ይሄ በጣም ኒዮ ሊበራሊዝም እየተባለ የሚጠራ እጅግ በጣም ኤክሰስ የሆነ ነፃነት ያለበት ዘመን ላይ ነው ያለው። ዘመኑንም ማወቅ አለባቸው። ምን አይነት አይዲዮሎጂ ላይ ነው ያለው ዓለም ላይ ምን አይነት ርዕዮተ ዓለም ላይ ነው ያለው? የበዛ ነፃነት የበዛ ነፃነት ወዴት ወሰደን? መልክ እንዲጠፋ ትውልድ እንዲጠፋ። ለምሳሌ ሰዎች ከእንስሳት ጋር የመጋባት መብት ተሰጥቷቸዋል። አንዳንድ ሀገራት በሕግ ተፈቅደዋል። ሰው ውሻ ማግባት ይችላል፣ ዘንዶ ማግባት ይችላል፣ አዞ ማግባት ይችላል። ከዛ ደግሞ አልፎ ተርፎ የዝምድና የሚባለው ነገር ቀርቶ ከእህቱ ጋር መጋባት ይችላል፣ ከእናቱ ጋር መጋባት ይችላል። እነዚህ ነገሮች ሕፃናት ባሉበት የሚነገር አልነበረም። ግን ዓለሙ እንደዛ ነው እያደረገው። ድል ባለ ሰርግ ሰዎች ቬሎ ለብሰው ከአዞ ጋር ይጋባሉ። ብቻቸውን አይደለም፣ ሰዎች ያጅቧቸዋል። ሰዎች ውሻ ያረባሉ። ቤታቸውን ዘግተው ከውሾቻቸው ጋር ይኖራሉ። ሰው ይጠላሉ፣ ሰው ይሸሻሉ፣ ውሻ ይወዳሉ፣ ውሻ ያፈቅራሉ፣ ከውሻ ጋር ይተኛሉ። ውሾቻቸውን አልጋቸው ላይ አብረው ያስተኛቸዋል። ስለዚህ ሰው ምን እየሆነ ነው? የኛ አባቶች ምንድን ነው የሚሉት? ሰው ለሰው ምኑ ነው የሚሉት? መድኃኒቱ አይደለም። ሌላ ዓለም ላይ ይሄ የለም። ሰው ለሰው መድኃኒቱ አይደለም። ይሸሻችኋል። ማየት አይፈልጉም። የሰው ድምፅ መስማት አይፈልጉም። ጆሮአቸው ላይ ትልልቅ ሄድፎን ጠቅጥቀው ነው ሰው ባለበት አካባቢ ሲያልፉ የሰው ድምፅ እንዳይሰሙ ጆሮአቸውን በኤርፎን ጠቅጥቀው ነው የሚያልፉት። ሰው ባለበት ሰው በበዛበት ላለመሄድ በዛ ጋር ሰው ከመጣ መንገድ ሰብረው በዛኛው ዙረው ያልፋሉ። ሰው ላለመሄድ ጋብቻ ይፈታን፣ ቤተሰብ ይፈታን፣ ልጆች የሚያሳድጋቸው ያጣሉ። እንደዚህ አይነት አያችሁ፣ መከልከል የሚባል ነገር ስለሌለ ሰዎች ከስልካቸው ጋር ብቻ ለምሳሌ ሕፃናት ሆነው ስልካችሁን የማትከለክሏቸው ከሆነ ስልክ ግዙልኝ ሲሏችሁ የምትገዙላቸው ከሆነ ታብሌቱን ስጡኝ ሲሏችሁ የምትሰጧቸው ከሆነ እነዚህ ልጆች ምንም የማይከለከሉ ከሆነ ከናንተ ይርቃሉ። ከናንተ ይልቅ ታብሌቶቻቸውን ይወዳሉ። ከናንተ ይልቅ ስልኮቻቸውን ይወዳሉ። ከዛስ በስልኮቻቸው የሚያዩዋቸው ቪዲዮዎች አሉ፣ የሚያዩዋቸው ነገሮች አሉ። ከዛ ምን እንደሚሆኑ ታውቃላችሁ? የሆነ እድሜ ላይ ስልቾች ይሆናሉ። እየሰማን ነው አሁን የ12 የ13 ዓመት ልጆች ራሳቸውን እያጠፉ። ምክንያታቸውን ሲጠየቁ ለምንድን ነው ሲባሉ ሰለቸኝ፣ ማማ አትወደኝም፣ አባዬ አይወደኝም፣ አባዬ ባለፈው ሰድቦኛል፣ ማዬ ደግሞ ባለፈው እንዲህ ብላ ሰደበችኝ፣ በቃ አስጠልቶኛል ህይወት። ለምን ቲክቶክ ላይ ገብተው ዩቲዩብ ላይ ገብተው ፌስቡክ ላይ ገብተው የሚያዩዋቸው ህይወቶች አሉ። ያዩና እነሱ የኖሩት ይመስላቸዋል። ከዛ ይሰለቻቸዋል። ህይወት ጣዕም ትርጉም ያጣባቸዋል። እና አንዳንድ ጊዜ መከልከል ምን እንደሆነ እንወቅ። ወላጆች ልጆቻችሁን ከልክሉ፣ ጨክኑ ልጆቻችሁ ላይ። እንዴ መደረግ የሌለበትን በእድሜያቸው ማድረግ የሌለባቸውን በቁጣ በተግሳጽ ከልክሉ። በቤተክርስቲያን ትምህርት ከልክሉ። ሰንበት ትምህርት ቤት እንዲገቡ እንዲማሩ አድርጋችሁ ከሌላ ከመጥፎ ነገር ከልክሉ። የዲቁና ትምህርት የአብነት ትምህርት እንዲማሩ አድርጋችሁ ከመጥፎ ነገር ከዓለም ርኩሰት ከልክሉ። ልጆቻችሁን ካልከለከላችሁ ታጧቸዋላችሁ። ሀገር ይታጣል፣ ሀገር ትጠፋለች፣ ማህበረሰብ ይበላሻል። የጾም ዓላማም ይሄም ጭምር እንድታውቁት ነው። የጾም ትርጉም ዝም ብሎ ከምግብ መከልከል ብቻ አይደለም። ሰፋ አድርጋችሁ አስቡትማ። ለምንድን ነው የምንከለከለው? እዚህ መተን ሴቶች በሴቶች በወንዶች እንዳትሆኑ ትከለከላላችሁ፣ ወንዶች በሴቶች እንዳትሆኑ ትከለከላላችሁ፣ እንከለከላለን። እነዚህ ሁሉ ምንድን ናቸው? ስርዓት ናቸው። ልቅ ከሆነስ ስርዓት ከጠፋስ? ሐዋርያው ቅዱስ ጳውሎስ የተናገረው ቃል አለ፣ ሁሉ በአግባብና በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉ አግባብና ስርዓት ከሌለው ዓለም ይጠፋል። ስለዚህ መከልከል ያስፈልጋል። ወጣቶች ደግሞ ህፃናት ደግሞ ልጆች ደግሞ ወላጆቻችሁ ሲከለክሏችሁ ደስ ይበላችሁ። የሚጠቅማችሁን ነገር ወላጆች ያደርጉላችኋል። ታላላቆቻችሁ ሁልጊዜ የሚከለክሏችሁ የሚጠቅማችሁ ነገር እንዲሆንላችሁ፣ የሚጎዳችሁን እንዳታደርጉ ይከለክሏችኋል። ጾም እሱ ነው፣ መከልከል። ስለዚህ የመጀመሪያው መከልከል ነው የጾም ጥቅም አንደኛ።
ሁለተኛ ጾም የስጋ ግብር ተብሎ ይታወቃል። እስኪ በሉ የስጋ ግብር በሉ። አንደኛ የጾም ጥቅም መከልከል ነው። ምንድነው አልኳችሁ? መከልከል። ሁለተኛ ጾም የስጋ ግብር ነው። ስጋን መገበር ማለት ነው። ዝም ብሎ አይደለም። ለምሳሌ ገንዘብ እንሰጣለን፣ አስራት እንሰጣለን፣ በኩራት እንሰጣለን፣ ቀዳማያት እናቀርባለን። ካለን ከተሰጠን ነገር ለእግዚአብሔር የምናቀርባቸው ነገሮች አሉ። ከስጋስ የሚሰጥ ግብር አለ። በምን? በጾም። ለምን? እስከ 9 ሰዓት ድረስ ስንጾም ኢነርጂ ሉዝ እናደርጋለን። ኢነርጂ ሉዝ ይደረጋል። የተፈለገው እሱ ነው። በነገራችን ላይ ኢነርጂያችን ለእግዚአብሔር ሳክሪፋይ ይደረጋል፣ መስዋዕት ሆኖ ይቀርባል። እሱ ብቻ አይደለም። 9 ሰዓት ላይ የምንበላው ሽሮ ሊሆን ይችላል። ምናልባትም ፕሮቲኑ በጣም ዝቅተኛ፣ ካርቦሃይድሬት መጠኑ በጣም ዝቅተኛ ሊሆን ይችላል። የበሽታ ተከላካይነቱ በጣም ዝቅተኛ ሊሆን ይችላል። እነዚህ 6ቱ ንጥረ ምግቦች የምንላቸው አሉ አይደለም? የነሱ መጠኑ ኮንተንቱ ጥቂት የሆነ ኢንግሪዲየንቱ በጣም ትንሽ የሆነ ሊሆን ይችላል። የምንመገበው ምን እንሆናለን? በጾም ጊዜ ከሰውነታችን ትንሽም ቢሆን እንቀንሳለን። ስለዚህ የስጋ ግብር እንሰጣለን። ጾም ማለት የስጋ ግብር። እንዲህ ነው የሚለው ፍትሐ ነገሥቱ፣ ጾምሰ ጸባይተ ስጋ ውእቱ በቀመ ምጽዋት ጸባይተ ንዋይ ይእቲ ይላል። ምጽዋት የገንዘብ ግብር እንደሆነ ጾም ደግሞ የስጋ ግብር ነው። ስለዚህ ጾም አንደኛ መከልከል ነው፣ ሁለተኛ የስጋ ግብር ነው። ሶስተኛ ጾም ማለት የስጋ ኃይል እንዲደክም። አንደኛ የጾም ጥቅም ስለምጠይቅ በደንብ ስሙኝ። አንደኛ የጾም ጥቅም መከልከል፣ ሁለተኛ የጾም ጥቅም የስጋ ግብር፣ ሶስተኛ የጾም ጥቅም የስጋን ኃይል ማድከም። አንደኛ የጾም ጥቅም ምንድነው አልኳችሁ? መከልከል። ሁለተኛ ጾም የስጋ ግብር፣ ሶስተኛ የስጋን ኃይል ማድከም። እንዲህ ይላል ፍትሐ ነገሥቱ ኃይለ ስጋን ማድከም ወመፍቅደ ሕግ በጾም ከመትድክም ኃይለ ፍቶት ይላል። የጾም ሕግ አስፈላጊነት፣ የጾም ሕግ ተፈላጊነት የፍቶት ኃይል ይደክም ዘንድ በውስጣችን የሚነደው ፍቶት የትኛውም አይነት የዝሙት ሊሆን ይችላል፣ የስግብግብነት ሊሆን ይችላል፣ የብስጭት ሊሆን ይችላል፣ የቁጣ ሊሆን ይችላል፣ የመለያየት ሊሆን ይችላል፣ የቂም ሊሆን ይችላል፣ የበቀል ሊሆን ይችላል። የዚህ ሁሉ ፍቶት ኃይል እንዲበርድ ጾም ያስፈልጋል። የሚጾም ሰው ይረጋጋል። የሚጾም ሰው ይረጋጋል። አሁን አይታችሁት ከሆነ ጾሙ ከገባ በኋላ እንኳን በጣም ብዙ ነገሮች ይቀንሳል። ለምሳሌ በበዓለ ሃምሳ ጊዜ አይታችሁ ከሆነ ጭፈራ ይበዛ፣ መጠጥ ይበዛ፣ ሰካራም ይበዛ፣ ቤቶች እስከ ምሽት ድረስ ይሰራሉ። በጣም ብዙ ነገሮችን ትመለከታላችሁ በበዓለ ሃምሳ። ጾሙ ሲሆን እነዚህ ነገሮች ይቀንሳሉ። ሌላው ቀርቶ የስጋው ሽታ እንኳን እንዴት ይዘገንናል በበዓለ ሃምሳ። ጾም ላይ ሲሆን ይሄ ይቀንሳል። ሰዎች በበዓለ ሃምሳ በጥጋብ ይሄዱ የነበሩ ነገር ግን ልክ ጾሙ ሲገባ ትንሽ ቀነስ ማለት ይጀምራሉ። መረጋጋት፣ ተመስጦ፣ ጽሙና፣ የሰውነት መታዘዝ፣ የሰውነት መርጋት፣ እንደዚህ አይነት ነገሮችን ትመለከታላችሁ። ጾም ላይ የስጋ ኃይል ይደክማል፣ ይታዘዛል። በበዓለ ሃምሳ ሰዎች ቱቦ ውስጥ ያድሩ ነበር። ድሬዳዋ አላውቅም፣ አዲስ አበባ ስማቸው ሁሉ የሚጠፋባቸው ሰካራሞችን እናውቃለን። የሚያድሩበት፣ የሚተኙበት፣ የሚወድቁበት ቱቦ ጥሩ ሳሎን መስሏቸው እዛ ተኝተው አንቀላፍተው አድረው ጠዋት ላይ የት እንዳሉ በራሳቸው ግራ ተጋብተው የሚነሱ ሰዎችን እናውቃለን። ብዙ አደጋ የሚያደርሱ መኪና እያሽከረከሩ ከሰከሩ በኋላ ብዙ አደጋ ያደረሱ ሰዎችን እናውቃለን። ከግንብ ጋር ተላትመው ግንብ ዘለው ኮሪደር ዘለው ራሳቸው ላይ አደጋ ያደረሱ ሰዎችን እናውቃለን። እንደው አሁን ይሄ ነው ትክክል ወይስ ጾሙ ነው? እኔ ሁሉ ጊዜ ግራ የሚገባኝ በነገራችን ላይ እዚህ ላይ ነው። በቃ ይሄ የሚጠጣው ሰው፣ የሚሰክረው ሰው፣ የሚጨፍረው ሰው ትክክል ሆኖ የሚጾመው ሰው ደግሞ ትክክል አይደለም። የዚህ ዓለምን ፍርድ አስተውላችሁታል? አጭር ቀሚስ የምትለብሰዋ ሴት እንደ ሰለጠነች ተቆጥራ ዘመናዊ ሴት ተደርጋ ተስላ ረጅም ቀሚስ ለብሳ የምትሄደው አይ እሷማ ፋራ ናት ግን አልሰለጠነችም። የትኛው እንደሆነ ስሌቱ አስተውላችሁታል? ቤተክርስቲያን ነጠላ ለብሶ የሚመጣው ሰው እሱ እንዳልሰለጠነ እንዳልገባው ሰው ተቆጥሮ መንገድ ላይ በዚህ ሰዓት ሌላ ልባሌ ነገር እያደረገ ያለው እረሱማ ያራድዬ ልጅ ነው የገባው ነው እየተባለ በምን አይነት ሚዛን እንደሆነ ይህን አስተውላችሁታል? ዓለምን እንዴት ወዴት ሊወስደን እንደሚፈልግ ታዩታላችሁ። ጾም ማለት የስጋን ኃይል ማድከም፣ እንዲታዘዝ ማድረግ፣ ከዚህም አልፎ ተርፎ ባዮሎጂካል ባላንስ መስራት።
የሳይንሳዊ የስነ ህይወት ምጥጥር መስራት ማለት ነው። ጾም ማለት እንደሱ። ለምሳሌ አሁን እየመጡ ያሉ የአመጋገብ ስርዓቶች አሉ፣ ግን ተገልብጧል። አሁን ለምሳሌ እኛ ቁርስ ሳንበላ ምሳ ሳንበላ እንቆያለን፣ 9 ሰዓት ላይ እንበላለን። ዓለም ውስጥ ያሉ ሰዎች ደግሞ ቅርጻቸውን ለመጠበቅ የሰውነታቸውን ውፍረት ለመቀነስ ኮሌስትሮልን ለማስወገድ ምናምን ለመሳሰሉት ነገሮች ራት ሳይበሉ ይተኛሉ። ምሳ እንደበሉ ማታ ምንም ነገር ሳይበሉ ይተኛሉ። ተመልከቱ። የእኛን ጾም ላለመከተል ማታ ያድራሉ። እኛስ ጧት ስንውል እኛ አልሰለጠንም፣ እኛ አልገባንም። ስለዚህ ጾም ልክ አይደለም። ሰዎቹ ማታ ራት ሳይበሉ ሲያድሩ ምንም አይባልም፣ ስም የለው። ግን ዳይት ነው እሱ፣ ራስን መጠበቅ ነው እሱ፣ ቅርጽን መጠበቅ ነው እሱ፣ ሳይንሳዊ ነው እሱ፣ ዘመናዊነት ነው እሱ። አሁን ላይ እንዴት ዓለም ወዴት እየሄደ እንደሆነ ተመልከቱት። ስለዚህ ሶስተኛው የስጋን ኃይል ስናደክም ስጋችን ለነፍሳችን የሚገዛ የሚታዘዝ እንዲሆን ጾም ያስፈልጋል። ባዮሎጂካል ባላንስ ምጥጥን እንዲኖር ጾም ያስፈልጋል። ወደ መንፈሳዊ ዓለም እንድንገባ ጾም ያስፈልጋል። ማንበብ እንድንችል፣ ማሰብ እንድንችል፣ መረዳት እንድንችል፣ ማወቅ እንድንችል ጾም ያስፈልጋል። ሌላው ቀርቶ ጠግቦ የበላ ሰው መመራመር አይችልም፣ መፈላሰፍ አይችልም። ጠግቦ የበላ ሰው በደንብ አስተውሉት። ይሄን ለምሳሌ ምሳ በልታችሁ የቀበሌ ስብሰባ ብትሄዱ በጣም ብዙ ሰው ምን ይሆናል? ይተኛል አይደል? እንቅልፍ ይዘው። ለምን? ዳይጀሽን ሲስተም ላይ ሰውነታችን ዳይጀስት በሚያደርግበት ጊዜ የተመገብነውን ምግብ ሌሎቹ ሰውነታችን ውስጥ ያሉት ሲስተሞች ስሎው ዳውን ይደረጋሉ። በዚህ ምክንያት እንቅልፍ ይለናል። ያ ዳይጀስት ተደርጎ እስከሚያልቅ ድረስ። ከዛስ መከታተል አንችልም፣ ማንበብ አንችልም። ከዛ በኋላ እንቅልፍ ይጫጫነናል፣ እንቸገራለን። አብዝቶ መመገብ እንዳትፈላሰፍ፣ እንዳታነብ፣ እንዳትመራመር፣ እንዳትግባባም ጭምር እንዳታዳመጥም ጭምር ያደርጋል። አይምሮን ይደፍራል፣ አንጎልን ይደፍናል። ስለዚህ ጾም አንዱ ሰውነታችን አይምሮአችን ክፍት እንዲሆን ነው። የጾም ጊዜ ንባብ አስተውላችሁት ከሆነ በሆነች አጭር ደቂቃ አንብባችሁ በጣም ብዙ መያዝ የምትችሉበትን አጋጣሚ ማስተዋል ትችላላችሁ። ስለዚህ የስጋ ኃይል እንዲደክም ስጋችን ለነፍሳችን እንዲገዛ። ሶስተኛ የጾም ጥቅም፣ አንደኛ መከልከል፣ ሁለተኛ የስጋ ግብር መስጠት፣ ሶስተኛ የስጋን ኃይል ማድከም።